አዎ ሴቶችን አመጣለሁ። እማመጣው ለማዳም ቤት ስራ ነው። ፕሮሰሱ 1 ወር ይፈጃል። ለሴት 160 ሺህ የኢትዮጵያ ብር አስከፍላለሁ። ይሄ ነው የሚለው። የወንዶቹን ደግሞ ልንገርህ፣ ወንዶችን አመጣለሁ። በፍሪ ቪዛ ለሚመጣ ሰው 450 ሺህ፣ በስራ ቪዛ ለሚመጣ ደግሞ 350 ሺህ አስከፍላለሁ። ፕሮሰሱ 1 ወር ሊፈጅ ይችላል። በስራ ቪዛ ያሷ የምትለውን ሰምታችሁታል። እሷ የምትለው ለሴት ልጅ 160 ሺህ ብር ለወንድ ልጅ ደግሞ 450 ሺህ ብር ከፍዬ ወደ ዱባይ አመጣለሁ። በደላላ መልኩ ስራ አስገባለሁ። በህጋዊ መንገድ ነው ያንን ማደርገው ነው የምትለው። እኛ የምንለው ለዱባይ ይህን ያህል ገንዘብ የተጋነነ ነው። ወንዶችም ሴቶችም ይህን ያህል ገንዘብ ከፍለው በከፈሉ ልክ ስራ አያገኙም። አንድ ወንድ ልጅ 450 ሺህ ብር ከፍሎ የሚቀጠረው የ1000 ድርሃም ስራ የ1200 ድርሃም ስራ ነው። ያ ማለት ደግሞ አመት ከምናምን 2 አመት በነፃ እንደሰራ እንቆጠረው። ከዛ ላይ ምግብ በልቶ የከፈለውን ያህል ገንዘብ እንኳን አይመልስም፣ ሊመልስ አይችልም ነው። ለሴት ልጅ 160 ሺህ ብር በጣም ብዙ ነው። ሴቶች እኮ በኤጀንሲ በነፃ ሊሄዱ የሚችልበት ነው። 160 ሺህ ብር ከፍላ ያቺ ልጅ የምትገባው ተመሳሳይ ማዳም ቤት ስራ ነው። ሌሎቹ ደላሎች ከሚያደርጉት የተለየ ስራ አይደለም። ሌሎቹም ደላሎች ይህን ያህል ገንዘብ ተቀብላችሁ ለምንድነው ዜጎቻችን የሚሰቃዩት? ባወጡት ልክ ተመጣጣኝ ስራ አያገኙም። ባወጡት ልክ የሚያገኙት ስራ አይደለም። ሄደው ያን ያህል ገንዘብ ከፍለው ሄደው ስራ የለም። የሚቀጠሩትም ስራ በጣም ከባድ ነው። ያወጡትን ያህል ገንዘብ የሚያገኙት ስራ የለም ነው እንጂ ህጋዊ በደላላነት በ160 ሺህ ብር 450 ሺህ ብር ማስመጣቱ ተገቢ ነው የሚል ነገር ነው አንቺ የምታንሹና ተገቢ አይደለም። ሌሎች ሀገራትም ዜጎቻቸውን ወደ ውጭ ያወጣሉ። ይህን ያህል ግን በተጋነነ መልኩ የራስ ጥቅም በ4-3 እጥፍ በሚሆን መልኩ አስከፍሎ አይደለም እኮ ዜጎች ምን ያህል እንደሚሸጥ የታወቀ ነው። የአረብ ሀገር ቪዛ ማለት ነው። እና ይህን ያህል ተከፍሎ ሊኬድበት የሚችል ሀገር አይደለም ዱባይ ነው። ስለዚህ ህጋዊ ሆኖ ደግሞ በደላላ ህጋዊ ደላላ የለም፣ ኤጀንሲ ነው። ኤጀንሲዎችም ዜጎችን በሚልኩበት ጊዜ በነፃ ወይም ደግሞ ተመጣጣኝ ክፍያ ለአገልግሎት ከፍለው ነው ዜጎች እንዲሄዱ የሚፈቅደው ህጉ ራሱ። ምክንያቱም ከዛ ከሚልኩበት ድርጅት ወይም ከሚቀበላቸው ሰው ገንዘብ ይቀበላሉ እነሱም እና ተገቢ አይደለም ክፍያው የደላሎች